ተከናወነ። የማ የአብርሃምና የሩታ የሚል ነገር ማለት ነው። ሆነ ተከናወነ። እኔ የነሱ አድናቂ አይደለም። በነገራችን ላይ ከነሱ ውጭ ነኝ። እኔ አሁን ያስጨነቀኝ ነገር ሆነ ተከናወነ፣ ነገራቸው አበቃ የሚለው ነገር ዛሬ ላይ ዩቲዩባቸውን እንዳጋጣሚ ላይቭ ላይ ቁጭ ብዬ ነበረ ስክሮል ሳደርገው አገኘሁት ማለት ነው። እና ምን ልላችሁ ፈልጌ ነው፣ እንደው አስጨናቂ ነገር ነው የለቀቁት። መጨረሻው ማን እንደሚመርጥ ከሩታ ጋር ይሁን ከኤርሜላ ጋር ይሁን አልታወቅም። እንደው እኔ እውነት ለመናገር በማን ትፈርጃለሽ ብሉ በኤርሜላ ፈርዳለሁ። ለምን ብትሉ አንደኛ ሩታ የልጇ አባት ነው፣ ታፈቅረዋለች፣ የመጀመሪያዋ ነው። አብዛኛ ጊዜ ደግሞ ሴቶች የምትወዱት አላህ ጥሎባችሁ ያገባ ልጅ ያለው የምትወዱት ማለት ነው። ለምን እንደሆነ ብቻ ያውቅ በጣም የምትወዱት ህይወታችሁ እስከሚጠፋ መስዋዕት እስከምትሆኑ ድረስ እራሳችሁን እስከምታጡ ድረስ የምታፈቅሩት እራሳችሁን እስከምጥሉ የምታፈቅሩት ያገባ ልጅ ያለው ነገ የዘራሽውን ታጭያለሽ ሴት ልጅ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ይሄ ነገር ጭንቀት ሰርፕራይዝ አድርገው እንደዚህ በመጡበት በድንገት ደግሞ ቪዲዮን አጓጊ አድርገው አማርኛ ፊልም አድርገው ለቀውታል። እርግጠኛ ነኝ የመዳም ቅመሞች ሲጨነቁ የሚያድሩበት ነገ ሳይተኙ የሚያድሩበት ነው። እርግጠኛ ነኝ ይሄን የመዳም ቅመሞች ወይኔ ምንድን ነው መጨረሻውን አረበናት መጨረሻው ይለቀቅ ያላችሁ እንደ አማርኛ ፊልም የምትጨነቁ የመዳም ቅመሞች አላችሁ። እስኪ ስለ ሌላ ህይወት አያገባችሁ። እስኪ የራሳችሁን ህይወት ኑሩ። እናንተ ስለ አሁን ለምሳሌ ብዙ የሚያስጨንቃችሁ ነገር አለ። ስለ ራሳችሁ፣ ስለ ወደፊታችሁ፣ ወደፊት ምን እንደምትሆኑ፣ ወደፊት ምን እንደምትፈልጉ ብዙ የሚያስጨንቃችሁ ነገር አለ እና ስለ እነሱ ህይወት፣ ስለ ኢትዮቦ፣ ስለ ሩታም ሆነ ስለ ኤርሜላ ስለማን አያገባችሁ። እስኪ ወደኋላ መለስ ብላችሁ ስለ ራሳችሁ እስኪ ምን ማድረግ እንዳለባችሁ እንደነሱ መሆን እንችላለን። እኛም እውነተኛ መንገድ የምንከተል ነገር ከሆነ ከነሱ በላይ እንሰራለን። እኛ እኮ ጭንቅላት አለን። የመዳም ቅመሞች ለየት ያለ አስተማሪ ነገር ነው እኛ የምናስተምረው። አስተማሪ የሆነ ነገር ነው የምንለቀው። የህይወታችን ታሪክ ነው የምናጫውተው። ምን ላይ እንዳለፍን በምን ላይ እንደዚህ ያልፈን እዚህ ደረጃ ላይ እንደደረስን እሱን ነው የምናስታውቀው የምንናገረው እንጂ እንደዚህ እንደነሱ እኛ ዝሙት እኮ ሚዲያ ላይ አናስተላልፍም። እነሱ አሁን ደህና ነገር አይደለም። ለወደፊት እኮ አሁን ለምሳሌ እነሱ ያደረጉትን ነገር ይሄ ሚዲያ ያዘው ነገር ይቀመጣል። ሩታም ሄርሜላም ያደረገችው ነገር አብርሽም ያደረገው ነገር ሚዲያ ላይ ይቀመጣል። አሁን ይሄ ሉሌ ልጇ የሩታ ልጅ እርግጠኛ ነኝ ሲያድግ የአባቱን ጉድ ማየቱ አይቀርም፣ የእናቱንም እንደዚሁ ማየት አይቀርም። እናቱ ጥፋት ያለባት አይመስለኝም። ግን እኔ አሁን ስለነሱ ጉዳይ አስጨንቁኝ ሳይሆን የመጣሁት ስለ ሩታ ወይም ስለ ኤርሜላ አስጨንቁኝ ሳይሆን የመጣሁት ስለ መዳም ቅመሞች ነው። የምትጨነቁበት ነገር ነው የተለቀቀላችሁ። እርግጠኛ ነኝ፣ እውነቴን ነው። ዛሬ ቪዲዮን ሳይሆን የምትጨነቁበት ነገር ነው። ሳተኙ የምታድሩበት ነገር አለ። የመዳም ቅመም ስለ ራስሽ ተጨነቂ፣ ስለ ህይወትሽ፣ ስለ ኑሮሽ። አገር ገብቼ ምን መስራት እችላለሁ? እንደ ሰው መሆን እችላለሁ ወይ? ይሄን ሰርቼ በዚህኛው መኖር እችላለሁ ወይ? ከስደት ወጥቼ እንደዚህ ሰርቼ እኖራለሁ ወይ ብላችሁ ስለ ራሳችሁ መጨነቅ እያለባችሁ ስለ ኤርሜላ፣ ስለ ሩታ፣ ስለማን ምን ያገባችሁ? እነሱ እኮ እውነት ለመናገር ማለት ነው ህይወታቸውን ዝንጥ ብለው እየኖሩ ነው። ወላሂ ነው የምላችሁ፣ ኑሮን እየኖሩ ያሉት 10 ዓመት ከሰራች ከመዳም ቅመም ኑሮን እየኖሩ ያሉት ዝንጥ ብለው እየኖሩ ያሉት አለማቸውን እየቀጩ ያሉት እነማን ናቸው? ዩቲዩበሮች ናቸው። አለማቸውን እየቀጩ። እኛ ግን እዚህ እነሱ ሆነ ተከናወነ የእነሱን ቪዲዮ ለማየት አጓጊ ቪዲዮ ይለቀቃል። የእነሱን ቪዲዮ ለማየት ስራችን ምንበላውን ምግብ ጥለን የእነሱን ቪዲዮ እናያለን፣ ከኔም ጭምር። እናንተ ብቻ አይደለም። እኔ ብላችሁ ነገር አሁን ላይ ማለት ስለ ራሳችሁ ኑሩ። ሰብስክራይብ እንደጋገፍ። እኛም ተያይዘን እጅ ልጅ ተያይዘን እነሱ የደረሱበት ቦታ ላይ መድረስ እንችላለን። ታዲያ የእነሱን ነገር እነሱ ላይ ምንም አይነት ትምህርት ምንም አይነት ነገር የወሰን በአይምሯችን ያስቀመጥ ነገር የለም። ከነሱ የምንሰማ ሁሌ ጭንቀት፣ ሁሌ አዘን፣ ሁሌ ጭቅጭቅ፣ ሁሌ ሮሮ ነው እንጂ የምንሰማው ደህና ነገር አንድ ቀን አስተምረው አውቁ። እስኪ እዛ ጋር ገብተው ስለ ዩቲዩብ ቻናል አከፋፈት ብዙ የሚያስተምሩ ነገሮች አሉ። እነሱን ተከታተሉ። እነሱን ከምትከታተሉ ሩታን፣ ሄርሜላን፣ ዳኒን፣ ጽጌን እነሱን ገለመኔ ከምትከታተሉ ደህና ትምህርት የሚያስተምሩ አሉ ዩቲዩብ ላይ ብዙ።
አልጠቅስላችሁም የምታውቋቸው እነሱን ተከታተሉ። እነሱ ስትከታተሉ የሆነ ትምህርት ቀስማችሁ ትወጣላችሁ ከነሱ ማለት። ከነዚህ ግን ዝሙትን ሜዳ ላይ እንደማስተላለፍ አስቡ። እንግዲህ አብርሽ ባለትዳር ነው፣ ከሄርሜላ ጋር እንደዛው፣ ጽጌም እንደዛው ተያይዘው ተቀጣጥለው ተግማምተው እዛው በዛው ተግማምተው ነው ዩቱበር ከዩቱበር የሚገናኘው። እኔ ልንገራችሁ እዛው በዛው ነው። የጓደኛዋ ሚስት ጓደኛው ይወስዳል፣ የዛችኛዋን ያችኛዋን ያደርጋል፣ እችኛዋን ያቦካል። ይሄ ነው። እናንተ ደግሞ መጥፎ ነገር ከምትሰሙ አይምሯችሁ ላይ መጥፎ ነገር ከሚያድር ደና ትምህርት ቀስማችሁ ልትወጡ ዩቱብ ላይ ደና አስተማሪ ነገር የሚለቁ ብዙ ሰዎች አሉ። እነሱን ተከታተሉ። የመዳም ቅመሞች እወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንትም ጻፉልኝ እና ከእንደዚህ አይነት ነገር የራሳችሁን እንድትኖሩ ነው የምፈልገው። እጅ ለእጅ ተያይዘን ማደግ እንችላለን። እኛም ሰው የደረሰበት ቦታ ላይ መድረስ እንችላለን። እንደነሱ ሳይሆን እነሱ ምንም አይነት ትምህርት ከነሱ የወሰድነው ነገር ስለሌለ የእነሱን ትምህርት ሳይሆን ደህና ነገር አይምሯችን ብዙ ነገር አለ፣ ብዙ ነገር ማስተማር እንችላለን። እንደሱ አይነት አስተማሪ ነገሮችን እንጂ እንደነሱ ሜዳ ላይ መደባደብ፣ እንደሱ ባልሽን አውጥተሽ ሚዲያ ላይ ለቀሽ እንደዚህ ከባልሽ ጋር ወጥተሽ ብዙ ነገር የሚሰሩ ነገሮች አሉ። ኢትዮጵያ ላይ ብዙ ነገሮች የሚሰሩ የእርዳታ ቪዲዮ አሉ። አዛውንቶቹን አውጥቶ ሚዲያ ላይ በእነሱ ሚዲያ ላይ ቢያስተዋውቁ ለእርዳታ ቪዲዮ ቢያቀርቧቸው እንደዚህ አይነት ቪዲዮ መስራት ሲገባቸው ራስ በራሳቸው እየተቀማሙ የመዳም ቅመሞቹን እየበጠበጡብን ያሉት እና ሰብስክራይብ አድርጉ። ወዳችኋለሁ።